በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወሉደ ብርሃን በመንፈስ ቅዱስ መንፈሳውያን የተሰኛችሁ በሀገር ውስጥም በውጭም ያላችሁ ውድ ኦርቶዶክሳውያን በሙሉ በወደደን ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? አሜን። በቸርነቱ የጠበቀን ቅዱስ ሥጋውን የቆረሰልን ክቡር ደሙን ያፈሰሰልን በመከራው መከራችንን ያራቀልን የአባቶቻችን አምላክ ስሙ ይክበር ይመስገን። እናቱ እናታችን እናትነትን ከድንግልና ድንግልናን ከንጽህና አስተባብራ ያዘች ወላዲተ አምላክ እመብርሃን ስሟ በተሰጣት ክብር መጠን የተመሰገነችና ከፍ ከፍ ያለች ትሁንልን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት እግዚአብሔር በመረጣቸውና ባከበራቸው ክብር መጠን የተመሰገኑና ከፍ ከፍ ያለ ይሁንልን። እሺ እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢወድና ቢፈቅድ በዛሬው ትምህርታችን የምንማረው ነገረ ማርያም ተከታታይ ኮርስ ዛሬ ምን ጀምር ይሆናል ማለት ነው። እግዚአብሔር በመካከላችን ሆኖ እንዲያስተምረን፣ እንዲገስጸን፣ እንዲመክረን የእርሱ ቅዱስ መልካም ፈቃድ ይሁንልን። እሺ ወደ ቀጥታ ወደ ትምህርቱ ከመግባታችን በፊት ምናልባት ለቤቱ አዲስ ከሆናችሁ ሼር፣ ሰብስክራይብ እያደረጋችሁ ቤቱን እንድታበረታቱት ከወዲሁ በትህትና እጠይቃለሁ። ምናልባት እንግዲህ ነገረ ማርያምን ስንመለከት ደግሞ ነገረ ማርያምን እንግዲህ ምናልባት ከዚህ በፊት በሰንበት ትምህርት ቤት በቅድመ ግቢ ጉባኤ በግቢ ጉባኤ የተማራችሁት ያለፋችሁት ልትማሩ ትችላላችሁ። ያልተማራችሁም ደግሞ በዛሬው ዕለት ምንማር ይሆናል። የተማራችሁትም ደግሞ የበለጠ ደግሞ ለማወቅ ለማስታወስ ይረዳችኋልና እግዚአብሔር በመካከላችን ሆኖ እንዲያስተምረን እንዲገስጸን የእርሱ ቅዱስ መልካም ፈቃድ ይሁንልን። ትምህርቱን በቀጥታ እንጀምራለን። ነገረ ማርያም ምዕራፍ 1 ክፍል 1 ነገረ ማርያም ማለት ምን ማለት ነው የሚለውን በጥያቄ እንጀምራለን። በዚህ ትምህርት ስር እንግዲህ አንደኛ የነገረ ማርያም ምንነት፣ ሁለተኛ ነገረ ማርያም መማር ለምን እንዳስፈለገ፣ እንዲሁም ደግሞ በሶስተኛ ደረጃ ነገረ ማርያም ትምህርት ምንጮች ምንድን ናቸው የሚሉትን በዛሬው ቪዲዮአችን ምናይ ምንዳስስ ይሆናል ማለት ነው። ወደ መጀመሪያው ስንመጣ ነገረ ማርያም ማለት ምን ማለት ነው ብለን በጥያቄ ስንጀምር ነገረ ማርያም ማለት ከሁለት ቃላት የተገኘ ሲሆን እንደ ቅድስት ቤተ ክርስቲያናችን አስተምህሮ ስለ እመቤታችን ስለ ቅድስት ድንግል ማርያም ንጽህና፣ ስለ እመቤታችን ስለ ቅድስት ድንግል ማርያም ቅድስና፣ እንዲሁም ደግሞ ስለ እመቤታችን ዘላለማዊ ድንግልና የምንማርበት እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም በእኛ በሰው ልጆች መዳን ውስጥ ወይ ደግሞ በነገረ ድነት ያላትን ሱታፌ ወይ ደግሞ አስተውጾ የምንረዳበት ትምህርት ምን ይባላል? ነገረ ማርያም እንላለን ማለት ነው። ነገረ ማርያም እንላለን። ሁለተኛ ላይ ስንመለከት ደግሞ ነገረ ማርያም መማር ለምን አስፈለገ? ነገረ ማርያም መማር ለምን አስፈለገ ስንል ደግሞ ሶስት ዋና ዋና ምክንያቶችን እናያለን። እነሱም አንደኛው ምንድነው? ነገረ ማርያም መማር ያስፈለገበት ዋነኛው ምክንያት ክርስትናን በአግባቡ ለመረዳት ነው። ምን አልኳችሁ? ክርስትናን በአግባቡ ለመረዳት ነገረ ማርያምን መማር አስፈለገን። ክርስትና እንግዲህ አምላካችን ልዑል እግዚአብሔር በስጋ ማርያም ተገልጦ የመሰረታት ናት። ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ ዓለምን የፈጠረና የሚገዛ እግዚአብሔር ቃል ወይ ደግሞ ወልድ ድህረ ዓለም የጠፋውን አዳምን ፍለጋ በትህትና ራሱን ዝቅ አድርጎ በሰው ባህሪ መገለጡን ፍጹም አምላክ ፍጹም ሰው መሆኑን የምንረዳበት ወይ ደግሞ የምናምንበት ትምህርት ነው። በዚህ በነገረ ድነት የክርስትና ትምህርት ሰፊውን ድርሻ ይዛ የምትገኘው እመቤታችን ቅድስት ድንግል ማርያም ናት። እንግዲህ እመቤታችን ቅድስት ድንግል ማርያም ዓለም ሁሉ ለዳነባት ምስጢር መፈጸሚያ መቅደስ ለመለኮት ማደሪያ እንድትሆን ተመርጣለች። እንዲሁም ደግሞ በሰዎች ላይ ሰልጥኖ የነበረው የጨለማ ገዢ ዲያብሎስ ድል የተነሳበት፣ አዳም ከጨለማ ግዞት ነፃ የወጣበት፣ አማናዊ ብርሃን ፀሐይ ጽድቅ ኢየሱስ ክርስቶስ የተገኘባት ምስራቅ የድህነታችን መሰረት የመዳናችን ምክንያት በመሆኗ ነገረ ማርያም ትምህርት መማር አስፈልጎናል። ነገረ ማርያም መማር ያስፈልጋል ማለት ነው። ስለዚህ ነገረ ማርያም መማር ያስፈልገበትና ዋናው ምክንያት ምንድነው? ክርስትናን በአግባቡ እንድንረዳ እንድናውቅ ሲባል ነገረ ማርያም መማር አስፈልጎናል ማለት ነው። ነገረ ማርያም መማር አስፈልጋል። ሁለተኛ ደረጃ ላይ ስንመለከት ስለ እመቤታችን ጸጋና ክብር ለማወቅ ምን አልኳችሁ? ነገረ ማርያም መማር ያስፈልገበት ሁለተኛው ምክንያት ምንድነው? ስለ እመቤታችን ጸጋዋ፣ ስለ እመቤታችን ክብር ለማወቅ እንድናውቅ እንድንረዳ ሲባል ነገረ ማርያም ትምህርት መማር አስፈልጎናል።
እመቤታችን ቅድስት ድንግል ማርያም ከአምላካችን ከልዑል እግዚአብሔር በተሰጣት ክብር ከነገደ መላእክት ከደቂቀ አዳም በክብር የሚመስላት በጸጋ የሚተካከላት የለም። ይሄውም ከፍጥሯን መካከል ተለይታ የአምላክ እናት ለመሆን የተመረጠች አምላክን በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደች ሁሉን የሚመግበውን አምላክ የድንግልና ጡቶቿን አጥብታ ያሳደገች እንዲሁም ደግሞ በጀርባዋ ያዘለች ስለ ልጇ ብላ በስደት ወይ ደግሞ የተሰደደች እንዲሁም ደግሞ እስከ እግረ መስቀል ድረስ ያልተለየችው በመሆኗ ስለ እርሷ ስለተሰጣትም ጸጋና ክብር ለማወቅ አውቆም ደግሞ ለመጠቀም ወይ ደግሞ ለማክበር ነገረ ማርያም ትምህርት መማር አስፈለገ ማለት ነው። ነገረ ማርያም ትምህርት መማር ያስፈልጋል። ስለዚህ ሁለተኛ ላይ የምናየው ስለ እመቤታችን ጸጋና ክብር ለማወቅ ምንድነው ነገረ ማርያም ትምህርት መማር ያስፈልጋል ማለት ነው። በሶስተኛ ደረጃ ላይ ስንመለከት ደግሞ ስለ ነገረ ማርያም ትምህርት አስፈላጊነት በህይወታችን እንድንጠቀም ነው። በህይወታችን ለመጠቀም ሲባል ነገረ ማርያም ትምህርት መማር ያስፈልገናል። እመቤታችን ቅድስት ድንግል ማርያም ከልጇ ከኢየሱስ ክርስቶስ የተሰጣት የከበረ ቃል ኪዳን አለ። ያ ቃል ኪዳን ምንድነው ካለን ስምሽን የጠራ ዝክርሽን የዘከረ በቃል ኪዳንሽ የታመነ ከመከራ ስጋ ከመከራ ነፍስ አድነዋለሁ፣ በረከተ ስጋ በረከተ ነፍስን እሰጠዋለሁ የሚል ቃል ነበር። ይህ ቃል ኪዳን በህይወታችን እንዲሰራ በነፍስም በስጋም ከኃጢአት በስተቀር የምንፈልገውንና የሚገባን ወይ ደግሞ የሚጠቅመንን ነገር እንድንፈጽም ወይ ደግሞ እንዲፈጸምልን ይህንን የምናውቅበትና የምንረዳበት ትምህርት ምን ይባላል? ነገረ ማርያም መማር በህይወታችን እንድንጠቀም ነገረ ማርያም ትምህርት መማር ያስፈልገናል ማለት ነው። ነገረ ማርያምን መማር ያስፈልገበት ሶስተኛው ምክንያት ምንድነው? በህይወታችን እንድንጠቀም ማለት ነው። ሌላው ነገረ ማርያም ትምህርት ምንጮች ምንድን ናቸው የሚሉትን ስናይ ደግሞ እንግዲህ ነገረ ማርያም ትምህርት ምንጭ አለው። የነገረ ማርያም ትምህርት ልብ ወለድ ፈጠራ ሳይሆን ምንጭ አለው። ምንጩም ምንድነው ካልን ዋናና ዋነኛው ቅዱስ መጽሐፍ ነው ወይ ደግሞ መጽሐፍ ቅዱስ ነው። የነገረ ማርያም ትምህርት ምንጭ ምንድነው ካልን ዋናው ነገር መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ስንመለከት እንግዲህ ቅዱሳን አባቶቻችን ቅዱሳን ሰዎች በመንፈስ ቅዱስ መሪነት በመንፈስ ቅዱስ ገላጭነት የጻፉት ምንድነው? መጽሐፍ ቅዱስ ነው። ስለዚህ ስለ እመቤታችን ትምህርት ደግሞ ወይ ደግሞ የነገረ ማርያም ትምህርትን ደግሞ ከየት እናገኘዋለን? ምንጩ ከየት ነው? ከመጽሐፍ ቅዱስ ይሆናል ማለት ነው። ከመጽሐፍ ቅዱስ ይሆናል። ስለዚህ እንዲሁም ደግሞ ከመጽሐፍ ቅዱስ በተረፈ ከመጽሐፍ ቅዱስ ቀጥሎ ደግሞ የተለያዩ ቅዱሳን አባቶቻችን የደረሱት ሊቃውንት የደረሱት ድርሰቶች አሉ። እነዛ ድርሰቶች ደግሞ ምንድናቸው ካለን ብዙ ድርሰቶች አሉ ቅዱሳን አባቶቻችን የደረሱት። እነዛን የደረሱት አባቶቻችን እንዴት ነው የደረሱት ካለን በመንፈስ ቅዱስ ተመርቶ ነው። እነሱም በመንፈስ ቅዱስ ተመርቶ የደረሱት ነው። ለምሳሌ መጽሐፍ ቅዱስን ስንመለከት በመንፈስ ቅዱስ ተመርቶ ነው እና ያን ነገር ደግሞ በመንፈስ ቅዱስ ተመርቶ መሆኑን የምንረዳበት የምናውቅበት እንዴት ነው ካለን ለምሳሌ መጽሐፍ ቅዱስ በአንድ ቀን የተጻፈ አይደለም፣ በአንድ ዘመን የተጻፈ አይደለም፣ በአንድ ሰው የተጻፈ አይደለም፣ እንዲሁም ደግሞ በአንድ ወቅት የተጻፈ አይደለም። ስለዚህ አንድ ሰው ወይ ደግሞ አንድ ሙያ ያለው ሰው የጻፈ አይደለም። እንዲሁም በተለያየ ዘመን በተለያየ ቦታ በተለያየ ጊዜ እንዲሁም ደግሞ የተለያዩ ሰዎች የጻፉት መጽሐፍ ቅዱስ ነው። ነገር ግን በመጽሐፍ ቅዱስ ውስጥ የተጻፉት ተጽፎ የምናገኛቸው ነገሮች ምን አይሉ አይቃረኑም። ስለዚህ ያ ነገር ደግሞ የምን ውጤት ነው? የመንፈስ ቅዱስ ውጤት ነው። ስለዚህ በመንፈስ ቅዱስ ተመርቶ ስለጻፉት ያ ነገር መጽሐፍ ቅዱስ አይቃረንም እርስ በርስ ማለት ነው። ለምሳሌ ቅዱሳን አባቶቻችን ስንመለከት ሁሉም የየራሳቸው ድርሻ ነበራቸው በወቅቱ ማለት ነው። አንድ ሰው አይደለም የጻፈው። ለምሳሌ አንድ ዶክተር ብዙ ዶክተሮች ስለ አንድ መድኃኒት ስለ አንድ በሽታ ለማወቅ የሆነ ብዙ ተመሳሳይነት ሊኖረው ይችላል ምናልባት ማለት ነው። ነገር ግን እነዚህ ቅዱስ መጽሐፍን የጻፉት ቅዱሳን አባቶቻችን የተለያዩ ናቸው፣ ዘርፋቸው ማለት ነው የተለያዩ ናቸው። ለምሳሌ ቅዱስ ዳዊትን ስንመለከት በወቅቱ ንጉስ ነበር። እነ ሰሎሞንን ስንመለከት ንጉስ ነበር። እነ ሕዝቅኤልን ስንመለከት ካህን ነበር፣ ትንቢተ ሕዝቅኤልን የጻፈው ማለት ነው። አሞጽ ስንመለከት እረኛ ነበር። ሉቃስ ስንመለከት ምን ነበር? ሐኪም ነበር። ማቴዎስን ስንመለከት ደግሞ ቀራጭ ነበር። ስለዚህ ሁሉም በወቅቱ በማህበረሰቡ ዘንድ ምን ነበራቸው? የየራሳቸው ድርሻ ነበራቸው። ስለዚህ ሁሉም በመንፈስ ቅዱስ ግን ተመርቶ ስለጻፉ መጽሐፍ ቅዱስ
አንድ ሆኖ እናገኛለን ወይ ደግሞ ሳይቃረን እናገኛለን ለአንድ ዓላማ መሆኑን እናገኛለን ማለት ነው። እንዲሁም ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም ደግሞ የጻፉት ቅዱሳን አባቶቻችን የደረሱት ብዙ ድርሰቶች አሉ። እነሱም ደግሞ እንዴት ነው የጻፉት ካለን በመንፈስ ቅዱስ ተመርቶ የጻፉት መጽሐፍ አለ። እነማን ናቸው የሚለውን ከዚህ ቀጥሎ የምናይ ይሆናል ማለት ነው። ስለዚህ በአዲስ ኪዳን መጀመሪያው ነገር ግን እነዛ ቅዱሳን አባቶቻችን በመጽሐፍ በመንፈስ ቅዱስ ተመርቶ ቢጽፉም ማንን ምንጭ አድርጎ ነው? መጽሐፍ ቅዱስን ምንጭ አድርጎ ነው። ለምሳሌ አዋልደ መጽሐፍ ወይ ደግሞ የመጽሐፍ ቅዱስ ልጆች የሚባሉት አሉ። እነዛ መጽሐፍ ቅዱስ ልጆች የሚባሉት መጽሐፍ ቅዱስን ምንጭ አድርጎ የተጻፉት ናቸው ብዙዎች ማለት ነው። ስለዚህ ለምሳሌ ተአምረ ማርያምን ብንወስድ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስን ምንጭ አድርጎ ነው የሚጻፈው። ስለዚህ ሌሎችም ደግሞ እንደዛው ከመጽሐፍ ቅዱስ ተወስዶ የተጻፉት ምንጩ መጽሐፍ ቅዱስ ነው ማለት ነው። ስለዚህ መጽሐፍ ቅዱስን ስንመለከት ደግሞ በስንት ይከፈላል? ሁለት ዋና ዋና ክፍል ይከፈላል። በስንት አልኳችሁ? ሁለት ዋና ዋና ክፍል። እንግዲህ ወደ ውስጥ ስንገባ ሁሉም የየራሳቸው ክፍል አሉ። በብዙ ቦታ ይከፈላሉ። ነገር ግን ሁለት በትላልቅ ቦታዎች ይከፈላሉ። እነሱም ብሉይ ኪዳንና ሐዲስ ኪዳን ተብሎ ይታወቃሉ። መጽሐፍ ቅዱስ ስናነሳ ማለት ነው። ብሉይ ኪዳንና ሐዲስ ኪዳን በመባል ይታወቃሉ። በዚህ በብሉይ ኪዳንና በሐዲስ ኪዳን የእመቤታችን ነገር በዘመነ ብሉይ በአበው ቀደምት ምሳሌ በነቢያት ትንቢት የተገለጠ፣ በዘመነ ሐዲስ ደግሞ በሐዋርያት ስብከት ፍጻሜውን አግኝተው የተሰበከ በመሆኑ ቅዱስ መጽሐፍ ምንድን ነው? የነገረ ማርያም ምንጭ ነው ብለን እናስቀምጣለን፣ እናስተምራለን ማለት ነው። ሌላው ከመጽሐፍ ቅዱስ ቀጥሎ የነቢያት የሐዋርያት እግር ተከትሎ ሊቃውንት በድርሰታቸው የእመቤታችን ነገር ገልጦ ጽፏል። በተለይ በጊዜው ከተነሱት መናፍቃን ለክህደት ትምህርታቸው መልስ ለመስጠት ባዘጋጁት በሃይማኖተ አበው በተባለው የነገረ ማርያም ትምህርት የተገለጠ በመሆኑ ለነገረ ማርያም ትምህርት ምንጭ ሆኗል ማለት ነው። የነገረ ማርያም ምንጭ ሆኗል። ከዚህ በተጨማሪ ደግሞ ለነገረ ማርያም ትምህርት ምንጭ የሚሆኑ ለምሳሌ ተአምረ ማርያም፣ የቅዱስ ያሬድ የድጓ መጽሐፍ ወይ ደግሞ የድጓ ድርሰት፣ የአባ ጊዮርጊስ ዘጋስጫ ድርሰቶች ማለትም ለምሳሌ እነ አርጋኖን ዘእግዝእትነ ማርያም፣ ሆህተ ብርሃን፣ እነ እንዝራ ስብሐት፣ መዓዛ ቅዳሴ እንዲሁም ደግሞ አባ ሕርያቆስ ቅዳሴ የደረሰው ቅዳሴ ማለት ነው የእመቤታችን ቅዳሴ እንዲሁም ደግሞ የቅዱስ ኤፍሬም ውዳሴ ማርያም ማለት ነው። እነዚህ የመሳሰሉት ያሉት ድርሰቶች ናቸው እና እነዚህ ድርሰቶች ያስደረሳቸውና የእመቤታችን የቅድስት ድንግል ማርያምን ነገር የገለጸላቸው ወይ ደግሞ ያደረባቸውና የመረጣቸው እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ያላደረበት የእመቤታችንን ክብር ገልጾ መናገር አይችልምና ለዚህም ደግሞ በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 39 ላይ ስንመለከት በኤልሳቤጥ መንፈስ ቅዱስ ሞላባት፣ ድምጿን ከፍ አድርጋ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ብላ ስለ እመቤታችን ስለ ቅድስት ድንግል ማርያም ምስጋና እንዳመሰግነች በዚህ ክፍል እናያለን፣ እንረዳለን። ስለዚህ እነዚህ ቅዱሳን አባቶቻችንም በመንፈስ ቅዱስ ተሞልቶ ስለ እመቤታችን ጽፏል። ሌሎችም ደግሞ ለምሳሌ እነ ነቢዩ ኢሳይያስ፣ እነ ቅዱስ ዳዊት እና ሌሎች ነቢያትም ለምሳሌ ነቢዩ ኢሳይያስ ስንመለከት በዚህ በምዕራፍ 1 ከቁጥር 9 ላይ ስንመለከት የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነን እንደ ገሞራም በመሰልን ነበር በማለት ይናገራል። ይህ እንግዲህ ነቢየ እግዚአብሔር ኢሳይያስ የተናገረው ቃል ሚስጥር አዘል ሲሆን የተናገረውም ለወላዲተ አምላክ ለእመቤታችን ለቅድስት ድንግል ማርያም መሆኑ ይታወቃል። ስለዚህ ነቢዩ በመንፈስ ቅዱስ ተቀኝቶ የተናገረ ስለ አዳም ልጆች መዳን ያስቀራት ንጽሕት ዘር ማለትም መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን ቅድስት ድንግል ማርያም መሆኗን በደንብ ያስረዳል ማለት ነው። ሌላው ደግሞ በሌላ ስፍራ ቅዱስ ዳዊት ስለ እመቤታችን ስለ ቅድስት ድንግል ማርያም የልደቷን ነገር ሲናገር እንዲህ ይላል፣ መሰረታቲሃ ውስተ አድባር ቅዱሳን ይላል። መሰረቶቿ የተቀደሱ ተራሮች ናቸው ይላል። በዚህ በመዝሙር 86 ከቁጥር 1 ላይ ማለት ነው። ነቢዩ እግዚአብሔር ቅዱስ ዳዊት መሰረቶች የተቀደሱ ተራሮች ናቸው ብሎ ከአዳም ጀምሮ እነ አብርሃምን፣ እነ ዳዊትን፣ እነ ሰለሞንን እስከ ቅዱስ ኢያቄምና ቅድስት ሐና ያሉትን ሚስጥር ማንሳቱንም በዚሁ መረዳት እንችላለን በዚህ ክፍል ማለት ነው። ወይ ደግሞ በዚህ በመዝሙር 86 ከቁጥር 1 መሰረታቲሃ ውስተ አድባር ቅዱሳን በሚለው ላይ መረዳት እንችላለን ማለት ነው። ስለዚህ የእመቤታችን የቅድስት ድንግል ማርያም የልደቷን ታሪክ በደንብ አድርጎ ቅዱስ ዳዊት ይነግረናል ማለት ነው።
እንግዲህ በዛሬው ትምህርታችን እዚሁ ላይ እናበቃለን። ይብቃን። በዛሬው እንግዲህ የተማርናቸው ስለ እመቤታችን ስለ ቅድስት ድንግል ማርያም ነገረ ማርያም ማለት ምን ማለት ነው፣ የነገረ ማርያም ምንነት፣ እንዲሁም ደግሞ ነገረ ማርያም መማር አስፈላጊነቱ ለምን እንዳስፈለገ ሶስት ነገሮችን አይተናል። ክርስትናን በአግባቡ ለመረዳት እንዲሁም ደግሞ ስለ እመቤታችን ጸጋና ክብር ለማወቅ በህይወታችን ለመጠቀም ብለን አንስተናል። እንዲሁም ደግሞ የነገረ ማርያም ትምህርት ምንጮች ምንድናቸው የሚሉትንም ደግሞ በዛሬው ቪዲዮአችን አይተናል። በቀጣይ ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም የልደቷን ታሪኳ እንዴት ነው የሚለውን የምናይ ይሆናል ማለት ነው። እስከዚች ሰዓት ከመካከላችን ሆኖ ያስተማረን የገሰጸን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በቀጣይ እስከምንገናኝ ድረስ ቸር እንሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።